ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋት ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት ያስከተለውን የነዳጅ እጥረት ለመቋቋም ነዳጅን በቁጠባ መጠቀም እንደሚገባ ተገለጸ። የካፋ ዞን ንግድና ኢንቨስትመንት መምሪያ የነዳጅ ስርጭትና አስተዳደር ቀውስና የመፍትሄ አቅጣጫዎች ላይ ትኩረት ያደረገ የባለድርሻ አካላት ውይይት አካሂዷል። ተጨማሪ ያለን የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደገለጹት በአካባቢያችን አየር መንገድን ጨምሮ እየተሰሩ ያሉ የመሰረተ ልማት ስራዎች በርካቶች በመሆናቸው ቅድሚያ ለሚሰጠው ቅድሚያ በመስጠት ያለውን የናፍጣ አቅርቦት በቁጠባ መጠቀም ይገባል ብለዋል። አክለውም በመካከለኛው ምስራቅ ባለው የሰላም ሁኔታ በየቀኑ የሚገባው የነዳጅ ምርት ላይ መስተጓጎል እየገጠመ ስለሆነ በስርጭት ስርዓቱ ላይ የሚታየውን ቀውስ ማስተካከል እንደሚገባ ገልጸዋል። በመድረኩ የመወያያ ሰነድ ያቀረቡት የካፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊ አቶ ሀብታሙ ገብረስላሴ እንደገለጹት የነዳጅ ስርጭትና አስተዳደር ቀውስ ችግር እንዲፈጠር መንስኤ ናቸው ያሏቸውን ገልጸዋል። ገወጥ ጭማሪዎች ተደርጎ በማደያ በኩል ሲሸጥ ያለመቆጣጠር ችግሮች አሉ። ራሳቸውም ተባባሪ መሆን አለ፣ ልኬት ማበላለጥ አለ። እነዚህ ነገሮች ለቅሞ እርምጃ መውሰድ ስለሚያስፈልግ በችግር ደረጃ እንደ ንግድ ሴክተር ለይተናል። ከጸጥታ አኳያ የገወጥ ነዳጅ ዝውውርን ከመቆጣጠር አንጻር ሰፊ ጉድለት ነው ያለው። ምክንያቱም መረጃ ስርዓቱን አጠናክሮ ህገወጥ የትም ከህዝቡም ከጸጥታ ማህበር እይታ የተሰወረ አይደለም። አንደኛው ህዝቡን አጋዥ አድርጎ መረጃ ስርዓቱን አጠናክሮ እነዚህ ህገወጥ ነገሮች ላይ ክትትል ከማድረግ አኳያ ትልቅ ክፍተት እንዳለ ወስደን ከዛ በኋላ እንደ አጠቃላይ መድረኮችን በዚህ ደረጃ ብናዘጋጅ ሁሉም ባለድርሻ አካላት በውስጡ ያለውን ችግር ወስዶ የራሳቸውን ችግሮች ይፈታሉ ብለን ስላሰብን ነው የዛሬን መድረክ ያዘጋጅ ነው። አቶ ሀብታሙ አክለውም ነዳጅን በአግባቡ ከመጠቀም አንጻር የሚታየውን የአስተዳደር ችግር ለመፍታት የተቀመጡ የመፍትሄ አቅጣጫዎችን አብራርተዋል። አንደኛው የቁጥጥር ስርዓቱን በማጠናከር አንዱ ከሁሉም ከዞንም ከከተማ አስተዳደርም የንግድ ሴክተርና የጸጥታ መዋቅሮች ቅንጅት ማጠናከር ነው አንደኛው። ይሄ ማለት ምንድነው? ቅንጅቱ ከተጠናከረ በኋላ ወደ ማደያ ሲኬድ ቁጥጥር ስርዓቱን በዛ ደረጃ ያጠናክራል ብሎ ስለሚወሰድ ማለት ነው። በዚህ ሂደት እርምጃ መውሰድም ጀምረናል። ያው እርምጃ ከስርዓት ወጥቶ የሚገኝ ካለ እርምጃ መውሰድ ነው። አሁን በተጨባጭ በወንጋ ላይ አላስፈላጊ ነዳጅ ቅጂ ስርዓት ውስጥ የገቡ 3-4 ባለሙያዎች እንደ ህግ ቁጥጥር ስር ውሎ እየተጣራባቸው ያለ ሁኔታ አለ። ስለዚህ እነዚህን ስርዓቶች ማጠናከር ነው። ከዛ ውጪ ግን ህገወጥነትን መከላከል ያስፈልጋል። ህገወጥነትን መከላከል ማለት የነዳጅ ህገወጥ በሆነ መንገድ ከማደያ ወጥቶ ህዝቡ ማዕከል ነው የተሸጠ ያለው። ስለዚህ ህዝቡን ተባባሪ አድርጎ እነዚህ ህገወጥ ንግድ ላይ የተሰማሩ አካላትን ህጋዊ ስርዓት ማስያዝ ያስፈልጋል የሚለውን ነገር ቀጣይ እንደ አቅጣጫ ወስደናል። ከዛ ውጪ ግን እንደ አጠቃላይ በመካከለኛ ምስራቅ አካባቢ የተከሰተው የነዳጅ እጥረት አለ። ከጦርነት ጋር ተያይዞ የተከሰተ ነዳጅ እጥረት አለ። ይህን እጥረትን መነሻ አድርገን የነዳጅ ስርጭትና አስተዳደር ስርዓቱን በቁጠባና ከብክነት በጸዳ መንገድ ቅድሚያ ሊሰጥ የሚገባው ለዚህ ለጤና ተቋማት፣ ለጸጥታ ተቋማት እንደዚሁ ለህዝብ ተሽከርካሪዎችና ወሳኝ የሆኑ መሰረተ ልማቶችን በመለየት ቀጣይ መምራት አለብን የሚል የጋራ አቅጣጫ ነው ያስቀመጥ ነው። በመድረኩ የተሳተፉ የሚመለከታቸው አካላት በበኩላቸው በነዳጅ ማደያዎችና አንዳንድ የመንግስት አካላት እየታየ ያለው ስርዓት አልበኝነት ችግር ሊስተካከል እንደሚገባ ጠይቀዋል። በጣም በሚያሳዝን ሁኔታ ነው ሲሰራ የነበረው። ሽርክና አለ በከፍተኛ ሁኔታ አይቶ የማለፍ ሁኔታ አለ አጠቃላይ በሁላችን ላይ እና ይሄ ነገር በየተጀመረውን ነገር አጠናክረን የምንሄድ ከሆነ ነው። አሁንም ቢሆን የመድረክ ፍጆታ እንዳይሆንም መንግስት የያዘው አቋም ጥሩ ነው። እየተከደ ያለ ነገር የተሻለ ነው። በተጠናከረ ሁኔታ መሄድ ስንችል፣ የጸጥታ ኃይሉ የራሱን ድርሻ መወጣት ስንችል፣ የንግድ መምሪያም በየደረጃ ያለው አካል ኃላፊነቱን በትክክል መወጣት ስንችል ብቻ ነው አሁን መንግስትም በቁጠባ ለመጠቀምም ይሁን ታች ተጎጂው ማህበረሰብ በተገቢው አገልግሎት እንዲያገኝ የማድረግ ስራ አጠናክረን ልንሄድ የምንችለው የሚል ነገር ስላለን ማደያ ባለቤቶች ከምንም በላይ ይሄ ጭማሪ የሚባለው ነገር እኔ በቀላል ላይ ምክንያቱም 135 ነው 140 ሲሸጥ በነበረበት ሁኔታ የተለያዩ ጭማሪዎች የሚጀመሩት የት ነው? ማደያ ላይ ነው። ለምንድን ነው ይሄ ጭማሪ እየተደረገ ያለው ሲባል እዛ ታች ባለቤቱ ይወቅ ቀጂው ይሁን አሁን የቀጂዎች ስነ ምግባር ተብሎ የተቀመጠው አካባቢ ላይ ስናይ አው በትክክል ተጨማሪ ገንዘቦች እዛ ቦታ ላይ ነው የሚጀምሩት ማደያ ላይ ነው። ስለዚህ ቅድም የሚነገረው ይሄን ያክል ድጎማ መንግስት ውጭ ኤክስፖርት ከሚያደርገው 5 ቢሊዮን ዶላር ውስጥ 4.5 ቢሊዮን ለነዳጅ ድጎማ አድርጎ በዚህ መሀል ነው ሌሎች ስራዎችን እየሰራ ያለው። ስለዚህ ተጠቃሚዎች ውስን ማህበረሰብ አካላት ስለሆኑ ይሄ በደንብ ኃላፊነት በተሰማን እንደ ሰብአዊነት በተሰማን ሁኔታ ማንሰራ ከሆነ ትንሽ የምናገኛቸው ሳንቲሞች እውነት ለመናገር የሚተላለፍ አይደለም ለትውልድ
ለዚህ ይሄን ነገር በደንብ አይተን ብንሄድ ይሻላል የሚል ነገር አለን። ቦንጋ ላይ መሰረታዊ አንድ ቁልፍ ችግር ሆኖ እየታየ ያለው አንድ መኪና 3-4 ታርጋ አለው። አንድ ዙር ከሆነ ቦታ ይቀዳል፣ ተመልሶ ይመጣል፣ ታርጋ ይቀይራል፣ ሹፌሩንም ይቀይራል። ስለዚህ ሁሉም ትግል ወሳኝነት አለው። ባለፈው ሞክረናል። መንጃ ፍቃድ የመቀበል ስራ ተሰርቷል። ሹፌሮችን ስም የመመዝገብ ስራ ተሰርቷል። ነገር ግን ሊታረም አልቻለም። ያልታረሙ ነገሮች አሁንም አሉና እነዚህ ነገሮችን ተከታትሎ ማረምን ማስተካከልን የሚጠይቅ ነገር አለ የሚለው ነገር በደንብ መግባባትን ይጠይቃል። ከዛ መነሻ አንጻር አሁን ለየትኛው ነው ትኩረት ልንሰጥበት ይገባል ተብሎ ቅድም በተነሳው ልክ አሁን አምቡላንስ ላይ ያለውን ጸጥታ መኪና ላይ ያለውን የህዝብ ማመላለሻ ላይ ያለው ነገር ስናይ አሁን እየተከደ ያለው ነገር ጥሩ ነው፣ ግን በቂ ነው፣ በቂ አይደለም። በጣም ልዩ እይታ ይፈልጋል፣ ድጋፍ ይፈልጋል። ከዚህ አንጻርም አሁን ህዝብ መኪና አካባቢ እየታየ ያለው ነገር ምንድነው? ናፍጣ ከቀዳ በኋላ አገልግሎት ላለመስጠት መኪና ተበላሽቷል ብሎ ፈቶ መናሪያ ውስጥ ይቆማል። ስለዚህ ስምርት አካባቢ ላይ ያለውንም ባለሙያ ውሳኔ ወስነናል። እንደ ከተማ አስተዳደር ስምርት አካባቢ ያለው ባለሙያ ለዚህ ጉለት የሱ ሚና ቀላል አይደለምና ባለፈው 2 ባለሙያ አንስተናል። አሁን በዲስፕሊን 1 ባለሙያ ጨምረናል። 3 ባለሙያዎች በዚህ ልክ እንዲነሱ ተደርጓል። ይሄ ግን በቂ ነው፣ በቂ አይደለም። ትራፊክም ፖሊስም እንደ ዞንም የምንደገፈው ነገር አለ፣ በቂ አይደለም። ነገር ግን አሁን ከዚህ አንጻር ህዝቡ ምን እያለ ነው የሚለው ነገር ስናስብ የህዝብ ምሬት ከፍተኛ። አሁንም እንደ ትላንትናም ቢሆን ግብረ ኃይሉ ተደራጅተው ወደ ተግባር ገብተው ጥሩ ስራ እየሰራ ነው። ነገር ግን ትራንስፖርት ቀንሷል ወይ ስንል አልቀነሰም፣ ከችግር አልወጣንም። ስለዚህ ምን ይፈልጋል? የተቀናጀ ኃይል ይፈልጋል ማለት ነው። ከተሳታፊዎች ለተነሱ ጥያቄዎች ከመድረኩ መሪዎች ምላሽና ማብራሪያ ተሰጥቷል። በመድረኩ የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ፣ የወረዳ አስተዳዳሪዎች፣ የከተማ አስተዳደር ከንቲባዎችን ጨምሮ ጉዳይ የሚመለከታቸው አካላት ተገኝተዋል። ወንጀልን የሚጸየፍና ቀድሞ መከላከል የሚችል ማህበረሰብ ለመፍጠር የተጀመረው እንቅስቃሴ ተጠናክሮ መቀጠል እንዳለበት ተጠቆመ። በጊምቦ ወረዳ ከወንጀል የጸዱ 3 ቀበሌዎች ተመርቀዋል። ዘገባው የባልደረባችን በላቸው ዘለቀ ነው። ክፍሉ ያለም አቅርበዋል። በወረዳው ከወንጀል ተግባራት በመጽዳት ከተመረቁት ቀበሌዎች መካከል ኡፉዶ፣ ያቤክቻና ወካራባ ቀበሌዎች ተጠቃሽ ሲሆኑ ቀበሌዎቹ ያነጋገርናቸው ነዋሪዎች ቀበሌያቸው ከወንጀል ድርጊት ነፃ በመሆኑ መደሰታቸውን ገልጸዋል። ያለው ማህበረሰብ ያለው የቀበሌ አመራር የብልጥግና ቤተሰብ ከጎናችን በመሆን በአገር ሽማግሌ በተለያየ ሁኔታ ችግሩን ሲፈታልን ችግሩን ስንፈታ በአንድ ላይ ሆነን ተግባብተን ምንም ችግርም ቢኖር አንድ ላይ ከስማምተን በአንድ ላይ ችግሩን ፈተን የወረዳው ፖሊስ እስከ ቀበሌው ድረስ መጥቶ ሌት ቀን ሳይዛባ እኛን በማግባባት በመነጋገር ችግራችን እስከ ቤት ድረስ እዚህ ቦታ ላይ ኮሽታለ ተባለበት ተንደርድረው እየደረሱ ችግራችንን ፈተው አንድ ሰው ኮሽታ ሳይኖር አንድ ሰው እንቅፋት ሳይኖር በሰላም ችግራችን በግልጥነት እኔ በጣም ልናገረውም ያንቀኛል። በሰላም ችግራችን ወረዳው ዞኑ ክልሉ በችግራችን የፈታው መሆናችን በዚሁ በተማመን ተዚህ ቀደም አንድ ችግር ማልደረሰብን አሁንም በጣም በመረቀው በኩል በጣም ደስ ነው የሚለኝ። ስሜ ቸርነት አበበ ይባላል። በካፋ ዞን ጊምቦ ወረዳ ወካራባ ቀበሌ ሰላምና ጸጥታ ዘርፍ ኃላፊ ነኝ። ቀበሌያችን ወካራባ ከዚህ ቀደም በተለያዩ ስራዎች አስመርቀናል። በጤና በፎረም በምክር ቤት ማለት ነው እንዳስመረቀን ይታወቃል። ዛሬ ደግሞ የቀበሌዋን ሰላም አረጋግጠን በቀበሌያችን ሰላምና ጸጥታ ዘርፍ ብዙ ተግባራትን ሰርተን ብዙ ውጤቶችን አምጥተን ለሚመለከተው ክፍል በማሳወቅ ለዛሬ ቀን በቅተናል ማለት ነው። ከ3 ዓመት በኋላ ግን የመጣው ለውጥ እጅግ በጣም አፍ የሚያስዝ ነው። ምክንያቱም ትስስሮች ናቸው ለዚህ ውጤት መሰረት የሆኑ ብዬ ነው የሚያስበው እና እነዛ ትስስሮች ጉዳዩ ከሮ እንዳይሄድ በሃይማኖት ተቋማት፣ በእድር፣ በሀገር ሽማግሌዎች የሚከሰቱ ክስተቶችን እየፈታን ጉዳዮችን እያሳጠርን መተን ነው ለዛሬው ቀን ያበቃ ነው። ይህን ነገር ደግሞ ስናደርግ በቀበሌ ሰላምና ጸጥታ ዘርፍ ረገድ ብዙ ክሶች ይመጣሉ፣ ብዙ አቤቱታዎች ይመጣሉ። የመጡት አቤቱታዎች ደግሞ ላይ ወደ ፖሊስ ከመላክ ይልቅ እዚሁ አገር ሽማግሌ አስመርጠን ህዝቡን ወደ ሰላም አቅጣጫ እንዲገባ የሰላም አምባሳደር እንዲሆን የምክር አገልግሎት የተለያዩ ግንዛቤዎችን እየፈጠርን ለዛሬ ቀን አብቅተናል ማለት ነው።
የጊምቦ ወረዳ ሰላም ጸጥታና ሚሊሻ ጽሕፈት ቤት ኃላፊ አቶ ስንታየው በየነ እንደገለጹት በወረዳው የሚገኙ ሁሉንም ቀበሌዎች ከወንጀል ተግባራት ነጻ ለማድረግ የሚያስችሉ ተግባራት እየተከናወኑ መሆናቸውን ተናግረዋል። እሺ፣ በጣም አመሰግናለሁ። ጊምቦ ወረዳ በ30 ገጠር ቀበሌዎችና 5 ማዘጋጃ ከተሞች የተደራጀ ነው። እንደዚሁም ደግሞ በ8 ክላስተሮች በተለይ የፖሊስና የጸጥታ ስራዎችን ለመስራት 8 ክላስተር ላይ መድበን ነው ጸጥታ ስራዎችን እያከናወነ ያለ ነው። በዚህ መሰረት እስካሁን ባለው ሁኔታ ላይ በጣም ውጥን የሆኑ እቅዶች አሉ። ምናልባትም የእያንዳንዱን ቀበሌ ተጨባጭ ሁኔታ ዳሳ ያደረገ አንዱ ቀበሌ ከአንዱ ቀበሌ ሊለያይ ይችላል። እንደ ቀበሌው ተጨባጭ ሁኔታና እንደ ቀበሌው ህዝብ ሁኔታ መሰረት በማድረግ የተዘጋጁ እቅዶች አሉ። የፖሊስ የክላስተር ኦፊሰሮች ምደባዎች አሉ። የፖሊስ አገልግሎት መስጫ ተቋማት አሉ። ይህንን መሰረት በማድረግ እኩል ስራዎች የሚሰሩ እንዳሉ ሆኖ ነገር ግን ደግሞ ከጊምቦ ታሪካዊ አመጣጥ ወይም ደግሞ ከኋልዮሽ የጸጥታ ታሪክም ስናይ ብዙም ችግር ያለበትም አይደለም። ማህበረሰቡ የሚፈጠሩ ችግሮችን በራሱ ማናጅ የሚያደርግበት በራሱ በባለቤትነት የሚመራበት ያው ሁኔታ ካለው ነባራዊ ሁኔታ ማየት እንችላለን። ነገር ግን ደግሞ የጸጥታ ማስከበር የፖሊስ ተግባራት የዚህ የሰላም ጉዳይ መጨረሻ ሊሆን የሚችለው ማጠቃለያው ሰላም ነጻ ሆነ ቀበሌ ከወንጀል ነጻ ሆነ ያው ከወንጀል ነጻ ሆነ ቀበሌ ሲያስመረቅ ነው ማለት ነው። ከወንጀል ነጻ የሆነ ቀበሌ እንዲፈጠር መሰረታዊ ሁኔታዎች እንግዲህ ለምን እነዚህ ዛሬ ተመረጡ ከተባለ አንደኛ የነበረው አደረጃጀት በጣም የተጠናከረ መሆኑ፣ ሁለተኛ የፖሊስ ስምሪት በሰጠበት ክላስተር ላይ ቁጭ ብሎ ፖሊስ ሰላም ለማምጣት ሂደት ላይ ማህበረሰቡን በማሳተፍ ወንጀል መከላከል የህዝብ የግንዛቤ መድረኮችን በመፍጠር የፓትሮል ቅኝት አደረጃጀትን በማጠናከር የሚሊሻ አደረጃጀትን በተለየ ሁኔታ በመጠናከሩ፣ ሶስተኛ ላይ እዛ ወረዳ ማዕከል ላይ በምርመራ ስራ ሂደት ላይ የሚቀርቡ የክስ የወንጀል መዝገቦች ምንም የሌለ በመሆኑ እነዚህ መዘርዝሮች አጠቃላይ ከዞን ጀምሮ እስከ ወረዳ የተዘጋጁ መዘርዝሮች አሉ። እነዛን አሟልቶ ስለተገኙ ከሌሎች በተሻለ ሁኔታ ዛሬ እንደመረቁ ተደርጓል ማለት ነው። ኃላፊው አሁን ላይ የተመረቁት ቀበሌዎች ውጤታማ እንዲሆኑ ያስቻላቸውን ምክንያት ጠቁመዋል። ቦርዳችን ላይ 3 ቦታዎች አሉ። የአጎራባች ወረዳ መድረክ የምናካሄዳቸው ቦታዎች አንደኛ በዚህ በቦንጋ በኩል ላይ ቦንጋ ከተማን ጠሎን አዲዮንና ዴሽታን አድርገን የምናደርገው መራና እዚህ ቦንጋ ከተማ የምናደርጋቸው መድረኮች አሉ። ሁለተኛ ላይ በዚህ በዝንጋጅ በኩል ላይ ገዋታ ሽሾንደና ጊምቦ ወረዳ የሚያካሄዳቸው መድረኮች አሉ። በሶስተኛ ደረጃ ሸቤ የኦሮሚያ ክልል ጂማ ዞን ሸቤ ሶምቦ ወረዳ አዲዮና ጊምቦ ጎጀብና ሸቤ ወረዳ ላይ የምናካሄዳቸው መድረኮች አሉ። እነዚህ ምናልባትም በውጪ የሚገቡትን ወይም ደግሞ በውስጥ የሚፈጠሩትን የሰላም ችግሮች የጸጥታ ችግሮችን አጠቃላይ ለኛ ውጤት ያመጡ ከውይይት በኋላ ያመጡ ውጤቶች ምንድን ከተባሉ አሁን ባለንበት ወቅት ላይ የትኛውም አካል ወንጀል ፈጽሞ ወይም ሰርቆ ከሆነ አንድ ከኛ ወረዳ ወደ ሌላ ወረዳ መሄድ እንደማይችልበት ስርዓት ተፈጥሯል ማለት ነው። አመራር ለአመራር ግንኙነት ተፈጥሯል። ፖሊስ ለፖሊስ ከተለያየ ወረዳ ካለው ጋር የመረጃ ልውውጥ ስራ ዘርግተናል ማለት ነው። ስለዚህ በዚህ መሰረት ምንድነው የፈጠርነው ያመጣነው ውጤት አንድ አካባቢ ላይ ከብት ሰርቆ ወንጀል ፈጽሞ ወደ አንድ አካባቢ የመደበቁ ሁኔታ አጠቃላይ አሁን ቀንሰናል አጥፍተናል ማለት ይችላል። በጊምቦ ወረዳ ፖሊስ የማህበረሰብ አቀፍ የወንጀል መከላከል ስራ ሂደት አስተባባሪ ዋና ሳጅን ተረፈ አጡሞ ወረዳውን ከወንጀል ተግባራት የጸዳ ለማድረግ እየተከናወኑ ያሉ ተግባራት መኖራቸውን ገልጸዋል። ከወንጀል ነጻ የሆኑ ቀበሌዎችን በማስመረቅ ላይ ነው የምንገኘው። ያው እንደ ወረዳችን አጠቃላይ 30 ገጠር ቀበሌና 5 ማዘጋጃ ከተሞች አሉን። እነዚህ 30 በድምሩ 35 ቀበሌዎች ያሉን ሲሆን እኛ እንደ ፖሊስ ተቋም ከ2017 ዓ.ም ጀምሮ እስካሁን ባለው አቅደን ነው እየሰራን ያለ ነው። የእቅዳችን ዋናው ጽንሰ ሀሳብ ምንድነው? ቀበሌን ከወንጀል ነጻ ማድረግ፣ እታች ያለውን አደረጃጀት በሙሉ በደንብ ሰርቶ ከወንጀል ነጻ ማድረግ ነው ግባችን። ስለዚህ በዚሁ መሰረት ያንን መነሻ በማድረግ በዛሬው ዕለት ካሉን በወረዳችን ውስጥ ካሉ ቀበሌዎች ያበክቻ ቀዳን፣ ኡፉዶን እና አሁን እያስመረቅን የምንገኘውን ወካራባ ቀበሌን ከወንጀል ስጋት ነጻ አድርገን እያስመረቅን እንገኛለን። ፕሮግራሙ መገባደጃ ላይ በስራ አፈጻጸማቸው የተሻለ ውጤት ላስመዘገቡ አካላት የምስጋናና ማበረታቻ ምስክር ወረቀት ተሰጥቷቸዋል።
የክልሉ ፖሊስ ሰራዊት አቅም በስልጠና ለመገንባት እየተሰራ ነው ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ ተናገሩ። የክልሉ ፖሊስ ኮሚሽን በሞዲዮ ፖሊስ ማሰልጠኛ ተቋም አባላትን እያሰለጠነ ሲሆን ስልጠናው ብቁ ፖሊስ መሆን የሚያስችላቸው እንደሆነም ሰልጣኞች ገልጸዋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። አማሪ ልኩንፍ ያቀርበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ የክልሉን የፖሊስ ተቋም ለማዘመን በሁሉም ዘርፎች ብቁ ለማድረግ የተሰራ ነው ብለዋል። የፖሊስ ማሰልጠኛ ተቋምን በመመስረትና በማጠናከር እንዲሁም የሰራዊት አባላትን አቅም በስልጠናዎችና በግንዛቤ ማስጨበጫ መርሃ ግብሮች በማዳበር ለውጥ ለማምጣት የተሰራ መሆኑን ኮሚሽነሩ ገልጸዋል። ተቋሙ ለክልሉ ማደግ የሚያበረክተውን አስተዋጽኦ ለማጉላት የሚያስችሉ የተግባር እንቅስቃሴዎች እንደሚቀጥሉም ተናግሯል። በሞዲዮ ፖሊስ ማሰልጠኛ ተቋም የወታደራዊ ስልጠና ክፍል ኃላፊ ዋና ኢንስፔክተር አስደሳች አደመ በበኩላቸው በትምህርት ደረጃቸውና በስልጠና አቀባበል አቅማቸው የተሻሉ ሰልጣኞች ተመልምለው ወደ ተቋሙ መግባታቸውን ገልጸዋል። አሁን በስልጠና ላይ የሚገኙት ምልምል ሰልጣኞች ለክልሉ የመጀመሪያ ምልምል ሰልጣኞች መሆናቸውን የተናገሩት ዋና ኢንስፔክተር አስደሳች በሚቀጥሉት ጊዜያት የክልሉን የፖሊስ ሰራዊት አቅም እንደሚያጠናክሩም ገልጸዋል። ዘንድሮ በኢትዮጵያ 7ኛው ጠቅላላ ምርጫ የሚደረግበት ዓመት እንደመሆኑ ይህንን ስራ ለማሳካትና ለሌሎችም ሀገራዊ ተልእኮዎች በብቃት የመወጣት አቅም ያላቸውን ፖሊሶች ለማፍራት የተሰራ እንደሚገኝም ገልጸዋል። የኢትዮጵያን ብሔራዊ ጥቅም የሚገነዘቡና የሀገርን ሉዓላዊነት ማስከበር የሚችሉ የፖሊስ ሰራዊት አባላትን ለማፍራት የተሰራ መሆኑንም ተናግረዋል። ከሰልጣኞቹ መካከል ያነጋገርናቸው በመልካም ስነ ምግባርና በአካላዊ ብቃት ብቁ ሆነው ወደ ስራ ለመግባት የሚያስችሉ ስልጠናዎች እየተሰጣቸው እንደሆነም ገልጸዋል። በሀገራዊ አስተሳሰብ የኢትዮጵያንና የሕዝቧን ጥቅሞች ባስቀደመ አስተሳሰብ ተግባሮቻቸውን እንደሚያከናውኑ ነው የተናገሩት። ከውጪ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት በሚሊዮን የሚቆጠሩ ሕዝቦችን ለሕክምና እጦት እየዳረገና የዓለም አቀፉን የጤና አቅርቦት ሰንሰለት እያወከ ስለመሆኑ ተገለጸ። የዓለም ጤና ድርጅት ላወጣው መረጃ ስንሻው ወንድሙ የካቲት 21 የተጀመረውና 24ኛ ቀኑን ያስቆጠረው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ዓለም አቀፉን የጤና ስራም እያስተጓጎለው ይገኛል። እንደ ዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገለጻ ከዱባይ የሚነሱ የዓለም ጤና ድርጅት የድንገተኛ ጊዜ ሕክምና እርዳታዎች በመስተጓጎላቸው በሚሊዮን የሚቆጠር ዶላር የሚያወጡ መድኃኒቶች ለተረጂዎች እንዳይደርሱ እንቅፋት ሆኗል። ይህ ማዕከል ባለፈው ዓመት ብቻ ለ75 ሀገሮች ከ500 በላይ የድንገተኛ እርዳታ ትዕዛዞችን ፈጽሟል። በዚህም ምክንያት 18 ሚሊዮን ዶላር የሚጠጋ የሰብአዊ ጤና ዕቃዎች ተዘግተው የቆዩ ሲሆን ለጋዛ 6 ሚሊዮን ዶላር የሚጠጋ መድኃኒትና ለአፍጋኒስታን፣ ፓኪስታን ደግሞ 1.6 ሚሊዮን ዶላር የፖሊዮ ላቦራቶሪ ዕቃዎች አቅርቦት ተስተጓጉሏል። የአቅርቦት መቋረጡ ቀድሞውኑም በግጭት ውስጥ ለሚገኙ ሀገሮች ከባድ ቀውስን ፈጥሯል። በሱዳን ከ400 ሺህ በላይ ህጻናት ለመደገፍ የታሰቡ 600 ሺህ ዶላር መድኃኒቶች ተዘግተዋል። የሴቭ ዘ ችልድረን ድርጅት እንዳስጠነቀቀው 90 የመንግስት ክሊኒኮች ያለ መድኃኒት ሊቀሩ ይችላሉ። በሊባኖስ ግጭቱ እየተባባሰ በሄደ ቁጥር ከ115 ሺህ በላይ ሰዎች ተፈናቅለዋል። ቢያንስ 5 ሆስፒታሎችና በርካታ የመጀመሪያ ደረጃ ጤና ጣቢያዎች አገልግሎት ማቋረጣቸውን የተባበሩት መንግስታት ድርጅት ዘግቧል። ከሰብአዊ እርዳታ ባለፈ የንግድ ፋርማሲውቲካል አቅርቦት ሰንሰለቶችም ጫና ውስጥ ገብተዋል። ከዓለም አቀፉ የአየር ጭነት ከ1/5 በላይ ለመድኃኒት አቅርቦት ወሳኝ በሆኑት በዱባይ አቡዳቢና ዶሃ አየር ማረፊያዎች አደጋ በመፈጠሩ ምክንያት የሕክምና ኩባንያዎች ጭነታቸውን በመኪና ለመጓጓዝ እየተገደዱ ሲሆን ይህም ከፍተኛ ወጪን እያስከተለ ይገኛል። የሆርሙዝ መዘጋት የማዳበሪያ ምርትንና ስርጭትን ስለሚቀንስ በዓለም አቀፍ ደረጃም የምግብ ምርት እንዲቀንስ ዋጋ እንዲጨምርም አድርጓል። ይህ ደግሞ በተለይ በታዳጊ ሀገራት ላይ የተመጣጠነ ምግብ እጥረትንና ተያያዥ የጤና ችግሮችን አስከትሏል። ይህ ዓለም አቀፍ ቀውስ ለአህጉራችን አፍሪካም በጤናው ዘርፍ ተጽዕኖን እያሳረፈ ነው። ሴቭ ዘ ችልድረን ድርጅት የድንገተኛ ጊዜ ማስጠንቀቂያ የተባበሩት መንግስታት ድርጅት የሰብአዊ ጤና ሪፖርትን ጠቅሶ እንዳለው ከማዕከሉ ወደ ሞዛምቢክ ለመላክ ታቅዶ የነበረ የኮሌራ ምላሽ አቅርቦቶችን የያዘ ጭነት ዘግይቷል። በሱዳንም የዓለም ጤና ድርጅት የክልል ዳይሬክተርን ጠቅሶ እንደዘገበው ግጭቱ በተወሰኑ አውራጃዎች ውስጥ የሕክምና አቅራቦቶች ላይ ከፍተኛ ቀውስ እየፈጠረ ነው። በደቡብ አፍሪካም የጤና አጠባበቅ ስርዓቶች ላይ ሊያስከትል የሚችለውን መስተጓጉል በተመለከተ ማስጠንቀቂያ አስነስቷል። ይህም ከፍ ያለ የኤነርጂ ወጪና ኢኮኖሚያዊ አለመረጋጋት የሕክምና ዕቃዎችን ግዢ ሊያዘገይ ይችላል የሚል ስጋት አለ። ቀውሱን ተከትሎ የባለሙያዎች ስጋት ከአጭር ጊዜ አቅርቦት እጥረት ባሻገር የረጅም ጊዜ የጤና መዘዞችም ያስከትላል ይላሉ። ለዚህም አገራት የሀገር ውስጥ የመድኃኒት ምርትን ማጠናከር አስፈላጊ መሆኑን ይጠቁማሉ።
ይህ የዓለም ጤና ድርጅትን ጨምሮ ዓለም አቀፍ ተቋማትና ሀገራት በዘርፉ ለኬሚካል፣ ባዮሎጂካል እና ራዲዮሎጂካል አደጋዎች ዝግጁነታቸውን እንዲያሳድጉ አመላካች ነው ተብሏል። በአሜሪካና በኢራን መካከል ያለው ጦርነት ውጥረት እየተባባሰ መምጣቱን ተከትሎ የኢዜአ የአክሲዮን ገቢዎች ከፍተኛ ቅናሽ አሳይቷል። ጦርነቱ አራተኛ ሳምንቱን በያዘበት በዚህ ወቅት በዋሽንግተንና በቴሄራን በኩል የሚሰነዘሩት የማስፈራሪያ ንግግሮች ዓለም አቀፍ ስጋትን ፈጥረዋል። ለቢቢሲ ዘገባ አማኑኤል ክንፌ። Israel and the United States are working together for the entire world, and it's time to see the leaders of the rest of the country. በአሜሪካና በኢራን መካከል እየተካረረ የመጣው የቃላት ጦርነትና ወታደራዊ ፍጥጫ የኤስያ የንግድ ውሎ ላይ ከፍተኛ የድንጋጤ ማዕበል ፈጥሯል። ጦርነቱ አራተኛ ሳምንቱን በያዘበት በዚህ ወቅት የዓለም አቀፍ የነዳጅ ዋጋ መናርና የአክሲዮን ገበያዎች መውደቅ የዓለምን ኢኮኖሚ ወደ ከፋ ቀውስ ሊመራ እንደሚችል ተሰግቷል። በግብይቱ የኢሲያ ታላላቅ የንግድ ማዕከላት ከፍተኛ ኪሳራም አስተናግዷል። የጃፓን ቤንችማርክ ተብሎ የሚጠራው ኒኪ 225 ኢንዴክስ በ3.6 በመቶ ወርዷል። የደቡብ ኮሪያ ኮሲፒ ኢንዴክስ በ6 በመቶ የሚጠጋ አስደንጋጭ ቅናሽ አሳይቷል። ቻይናና ሆንግ ኮንግ የሆንግ ኮንግ ሃንግ ሴክ በ3.5 በመቶ የሻንጋይ አክሲዮን ደግሞ በ2.5 በመቶ ቀንሷል። ይህ የገበያ መውደቅ በዋናነት ጃፓንና ደቡብ ኮሪያ ለኢንዱስትሪዎቻቸው የሚያስፈልገውን ነዳጅና የተፈጥሮ ጋዝ ከባህረ ሰላጤው ሀገራት በማስገባት ላይ ጥገኛ በመሆናቸው የመጣ ስጋት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት በማህበራዊ ገጻቸው ባሰፈሩት መልእክት ኢራን በቁልፍ የንግድ መስመር በሆነው በሆርሙዝ የባህር ወሽመጥ ላይ የጣለችውን እገዳ በአፋጣኝ ካላነሳች ወታደራዊ እርምጃ እንደሚወስዱም ዝተዋል። ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር ወሽመጥን ያለምንም ስጋት ሙሉ ለሙሉ ካልከፈተች አሜሪካ ትላልቅ የኃይል ማመንጫ ጣቢያዎቿን በመምታት ትደመስ ሳለች ሲሉ ትራምፕ አስጠንቅቋል። ይህ ማስጠንቀቂያ የመጣው የኢራን ሚሳኤሎች በእስራኤል ሊሞናና አራድ ከተሞች ላይ ጥቃት ካደረሱ በኋላ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ለአሜሪካ ማስጠንቀቂያ ፈጣኝ ምላሽ ሰጥተዋል። አሜሪካ የኢራንን የኃይል ማመንጫዎች የምትመታ ከሆነ ኢራንን በቀጠናው የሚገኙ የነዳጅ መሰረተ ልማቶችንና የውሃ ማጣሪያ ጣቢያዎችን ዳግም በማያጋግሙበት ሁኔታ እንደምትደመስስ አስታውቋል። ይህም ጦርነቱ ወደ ቀጠናዊ የኤነርጂ ጦርነት ሊቀየር እንደሚችልም አመላካች ሆኗል። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ኢራን የሆርሙዝ የባህር ወሽመጥን ዘግታለች። ይህ መስመር በዓለም ላይ ካለው የነዳጅና የፈሳሽ ጋዝ አቅርቦት 20 በመቶ የሚያልፍበት ወሳኝ መተላለፊያ ነው። የዓለም አቀፍ የኤነርጂ ኤጀንሲ ኃላፊ ፋቲ ቢሮል አሁን ያለው ሁኔታ ከ1970ዎቹ የነዳጅ ቀውስ የከፋ ሊሆን እንደሚችልም አስጠንቅቋል። በአሁን ሰዓት የብሬንት ድፍድፍ ነዳጅ ዋጋ በበርሜል $112.69 ደርሷል። ይህ ጦርነት በአውሮፓና በአሜሪካ የሚገኙ ገበሬዎችን ሳይቀር የነዳጅን ዋጋ በማናር እየጎዳ ይገኛል። የታላላቅ ሀገራት መሪዎች የሆርሙዝ ወሽመጥ እንዲከፈት ቢወያዩም እስካሁን ግን ውጥረቱ እየጨመረ እንጂ እየቀነሰ አልመጣም። ከስፖርት ወዳገኘናቸው ዘገባዎች ስንሻገር የኢትዮጵያ ቴኳንዶ ፌዴሬሽን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከሚገኙ ዞኖች ለተውጣጡ የቴኳንዶ አሰልጣኞች የሙያ ማሻሻያ ሰጠ። የተሰጠው የሙያ ብቃት ማረጋገጫ ስልጠና የዘርፉን ስፖርት ከማሳደግ አኳያ አስተዋጽኦ የጎላ እንደሆነም ተገልጿል። ስንሻው ወንድሙ የኢትዮጵያ ቴኳንዶ ፌዴሬሽን ከደቡብ ምዕራብ ኢትዮጵያ ቴኳንዶ ፌዴሬሽን ጋር በመተባበር ለስድስቱም ዞኖች ለሚገኙ አሰልጣኞችና አሰልጣኞች የሙያ ማሻሻያ ስልጠና በቦንጋ ፖሊቴክኒክ ግቢ ሰጥቷል። ከመጋቢት 12 እስከ 14 በተሰጠው የሙያ ማረጋገጫ ስልጠና ስፖርቱን በክልሉ ለማሳደግና በሀገር አቀፍ ተወዳዳሪ የሆኑ ስፖርተኞችን ለማፍራትና ብቃትን ማሳደግ የሚያስችል ዓላማ እንዳለው የኢትዮጵያ ቴኳንዶ ፌዴሬሽን ፕሬዝዳንት ሳቦም አበራ ሚልኬሳ ተናግረዋል። ይህ ስልጠና ደግሞ ለዚህ ክልሉ በኢንተርናሽናል ቴኳንዶ አቅሙ ይድረስ ነው የሚለውን ነገር የምናይበትም ስልጠና ነው። እንደሚታወቀው ይህ ክልል ሁለት ሀገር አቀፍ ጨዋታዎች ላይ ወይም ውድድሮች ላይ ሶስተኛ ደረጃ ወጥቶ በዚህ ማርሻል አርት መጨረሱ ይታወቃልና ያን በማሻሻል ቀጣይ ሀገር አቀፍ ውድድሮች ላይ የተሻለ ስራዎች እንዲያመጣና የተሻለ ውጤት እንዲያመጣም ትልቁ ዓላማችን። ይህ ስልጠና የቴኳንዶ ዳኝነትን ጨምሮ ለአራተኛ ጊዜ በክልሉ የተሰጠ ያለ ሲሆን ስፖርቱ ተደራሽ እንዲሆን ከማድረግ የልምድ ልውውጥን ከማጠናከር አንጻር ፋይዳው ከፍተኛ መሆኑን የደቡብ ምዕራብ ቴኳንዶ ፌዴሬሽን ፕሬዝዳንት ሳቦም ፉአድ ሁሴን ገልጿል። አሁን ስፖርቱ የውድድር ስፖርት እንደመሆኑ መጠን ኮምፒታንት መሆን አይችሉም። ኮርስ ማይሰጥ ከሆነ ውድድሮች ላይ ፊት ማድረግ አይችሉም። አብዛኛው ውድድሮች ማለት ነው
ከተማ አካባቢ ያሉት አብዛኞቹ ስልጠና ላይ ስለሚካፈሉ ፓተርኑ ፋይቱም አሁን ወደ ዘመናዊነት እየመጣ ነው ያለው። ቴክኒኮች እየዳበሩ ስለሚመጡ እነዛን ቴክኒኮች ማግኘት የማይችሉ ከሆነ ውድድሮች ላይ መካፈል በጣም ጠባብ ይሆናል። ቢስካፈሉ እንኳን ውድድሮችን ውጤት የማምጣት አቅማቸው አነስተኛ ነው የሚሆነው። ሌላ ሁለተኛ ነገር ደግሞ እያንዳንዱ ክለባትና እያንዳንዱ ዞኖች፣ ክልሎች በተመሳይ አካሄድና በተመሳይ ዌቭ እንዲሄዱ ይጠቅማል ብለን እናስባለን። በስልጠናው ላይ ከቦንጋ ከተማ የቴኳንዶና የኤሮቢክስ ስፖርት አሰልጣኝ ሳቦ ማሸበር አበበ እንደገለጹት ስፖርት ከጤና ከስነ ልቦና እንዲሁም ከሰላም አንጻር ዘርፈ ብዙ ጥቅም እንዳለው ገልጸው ስፖርቱ እንዲያድግ መሰል የሙያ ስልጠና አስፈላጊ እንደሆነ ገልጸዋል። ቴኳንዶ ማለት በእንደዚህ የምትገልጸው አይነት ስፖርት አለው ማለት ከጤና አንጻር ቴኳንዶ ሲሰለጥን ያው ኤክሰርሳይሱ በራሱ እንደ ኤሮቢክስ ስለሆነ ብቁ ጤናማ ነው የምትሆነው። ሙሉ ጤናማ ማለት ሁሉንም እንቅስቃሴ ስለምታደርግ ሙሉ ጤናማ ትሆናለህ። ከስነ ልቦና አንጻር ቴኳንዶ ያው መያዝ መጣል አለው፣ መከላከል አለው፣ ማጥቃት አለው። ባይዘው ሲሰራ በስነ ምግባርም ነው የምትታነጸው። ቴኳንዶ የሚማር ተማሪ እምነት ያለው ነው። ቴኳንዶ የሚማር ተማሪ የሚታመን ነው ማለት ለፈጣሪው የሚፈራ ሰውንም የሚያከብር ነው። ቴኳንዶ የሚማር ተማሪ ብዙሃኑን ብታያቸው የቴኳንዶ ተማሪዎች ስነ ምግባር ያላቸው ናቸው። ከምንም የጸዱ ከምን ኳሊቲ ናቸው ቢባል ምንም የሚካበር ነገር አይደለም። ተምሮ የወጡትም የተማሩትም ማለት ነው እና ከስነ ምግባር አንጻርም ከአእምሮ ከማነጽም አንጻር ብዙ ጥቅም አለው ማለት ነው። በዚህ የሙያ ማሻሻያ ከሁሉም ዞኖች የተውጣጡ ከ150 በላይ አሰልጣኞችና አሰልጣኞች የተገኙ ሲሆን ከነዚህም ውስጥ 33 የሚሆኑት ሴቶች ናቸው። የሙያ ማሻሻያ ስልጠና በተለያዩ ምክንያቶች መውሰድ ያልቻሉ አሰልጣኞችና አሰልጣኞች በቀጣይ ክረምት ላይ ራሳቸውን በማዘጋጀት የስልጠናው ተካፋይ መሆን እንደሚችሉ ጥሪ ተደርጎላቸዋል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱ ዜናዎች እስካሁን የተከታተላችሁትን ይመስላል። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መስናዶች ይቀጥላሉ። መልካም ጊዜ